ክቡራን እና ክቡራት የተከበሩ ተጋባዥ እንግዶቻችን እንዲሁም የእውን ቤተሰቦች እንኳን ወደ 5ኛው የዓመታዊ የሴቶች የኃይል ዘርፍ ዝግጅት በደህና መጣችሁ። እንደ ኢትዮጵያ ኤሌክትሪክ ኃይል የዚህ ዝግጅት አካል በመሆናችን በእውነት ኩራትም ደስታም ይሰማናል። ዛሬ በዚህ ፕሮግራም በዘርፉ አሻራቸውን ላኖሩ ሴቶች እውቅና ለመስጠት ስንሰባሰብ አብረንም በዘርፉ የሴቶችን ንቁ ተሳትፎ ለማሳደግ ቁርጠኝነታችንን እና ለእውንና መሰል እንቅስቃሴዎች አጋርነታችንን እንደ ተቋም ለመግለጽ እንወዳለን። Today, we see the tangible results. Women advanced into leadership, shaping policy, driving innovation, and influencing the energy discourse at our national and regional levels. I thank to all these women for the work that they have been doing so far, for the work that they are still doing today. And I wish them the best of luck. ሴቶች በንግድ ዘርፍም ተሰማርተው እንደዚሁም በስራም ፈጠራም ጋር ተገናኝተው በጣም ብዙ የሚሰሩት ስራ አለ። ከዛም ባሻገር ደግሞ እንደዚሁ አመራር ላይ የሴቶች ሚና ጎልቶ እንዲታይ ማለት ቤተሰብ ናት። ቤተሰብ ማለት ደግሞ ሀገር ነው። ስለዚህ ሴቶችን ስናስተምር፣ ሴቶችን ወደዚህ ስናመጣ ቤተሰብን እያሳደግን ሀገርም እያሳደግን ነው የምንሄደው። ተቋማት አንደኛ በስራ ፈጠራ፣ ሁለተኛ በአቅም ግንባታን በመስጠት ፋይናንስ በማድረግ እና በሌሎችም በማበረታታት እንዲሁም በአመራር ቦታ ላይ እንዲመጡ እንዲሰሩ በዛ ላይ እንግዲህ ተቋማት ብዙ ስራ መስራት አለባቸው። በኢነርጂ ዘርፍ ውስጥ ማየት የምፈልገው በተለይ ገጠሩ ህብረተሰብ አብዛኛውን እርሻ የሚሰራው ለኢኮኖሚ ለጂዲፒው ኮንትሪቢዩት የሚያደርገው አብዛኛውን አግሪካልቸር ሴክተር ነው። እሱ ሞር ኢነርጂ ኤፊሽንት የሆነ ኢነርጂ አግኝቶ ምርታማነቱን የሚጨምርበት ዘርፍ የሚገኝ በኢነርጂ ዘርፍ ላይ ትልቅ ማየት የምፈልገው ሴቶች ወደ ኢነርጂው ሲስተም ገብተው በተለይ በውሳኔ ሰጭነት ደረጃ ላይ ተሳታፊ ሆነው all our partners, Global Energy Alliance, GIZ, and MOVI, as well as our sponsors, SNV, Veritas Consulting, Mercy Crop, and AEP, to continue working with us to shape and brighten and more inclusive energy future. Thank you once again for your unwavering support, and let us continue moving forward together. Thank you.